እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምን አለ ካልመጣሽ አልመጣም ነኝ እንዴ አስበሃል እኔ ለመሬት ብዬ ስመጣ ምን እንደምታረገኝ አሁን ገና ይችልሽ ማለት ነው እኔ ምን ሆናለሁ ምናምን ሲላት አንተ የሆነ ነገር ብትሆን እንዴ ምን አልባት 2 ሳምንት ምን አትቀመጥ ትችላለህ ብላ ላንተ እንደዚህ ያለ ሴትዮ ነገኔ አሁን ወይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች የለፈውበት ነው 10 አመት ሙሉ የለፈውበት ነው ለምን ሲባል ትበላዋለች ገና ለገና የባል ሚስት ለምን ትበላሽ ብዬ ብድግ ብዬ ስመጣ የሆነ ነገር ብታረገኝስ እንዴ ቤቱ ጥንቅር ብሎ ይቅር አጠብቀኝ ነገ እኔ ምን አቀላለሁ እኔ ወይ እስካሁን ቀይረውም ሊሆን ይችላል ምን አቀንዴ ነይ እኔ እዛ አዩ ያለችበት ተዋዩላል አያንቱ ያለችበት አይ እቺ በረኪና ነው ማለት ከዚህ በኋላ እቺ በረኪና ያለችበት ቤት ድረስ ያለችበት አገር አልመጣም ሲፈጠር መጀመሪያ ደረጃ ማለት ነው እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል ያርኩ ስመጣ የሆነ ነገር ልደፋኝ አላንተ ራሱ ተጠንቀቅ አባቴ በጣም ተጠንቀቅ አሁን መሬቱ ሳደፋክ በፊት ፈርምላት ካርታ ብላኑንም ስጣ ሁሉንም ስጣ ካንተ ህይወት አይበልጥ እኔ ሰርቻ አገኛለሁ እናቴ እኔ እድሜ ለመዳም ቅመሞች እድሜ ለሚያዩኝ ለሚከታተሉ ለሚወዱኝ አላህ ከኔ በላይ ይወደዳችሁ ላይክ ሰብስክራይብ ካረጉልኝ እሰራለሁ ደግሞም ቤት አለኝ ሪስቴቶ ዲኤምሲ አለኝ ሲያልቅ ገባበታለሁ እስከሚያልቅ ነው እንጂ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ይብዛልኝ ጉድ እኮ ነው ዛሬ ማለት ነው አያንቱ ማለት ነው ቱቱ ያርጋትና የገንዛ ባሏን ለወርስ ብላ ልደፈው ነው እንደው እኔ ለገንዘብ እንደዚህ ምን ሰፈሰፍ ሰው ነው በሷ ለካላየው ማለት ነው ገና ለገና ትሞታለክ ልክ ቀን ቆራጭ እሷ ትመስል አሁን ትሞታለክ ብላ ልደፈው ነው ማለት ነው ልጅቷ የልጆቼን አባት እውነት ብትቆይልኝ ደስ ይለኝ ነበር ግን በቃ በማይሆን ሰው እጅ ገብታ ልትደረግ ነው ማለት ነው እና ምንድነው እስኪ ቪዲዮውን አብረን እንየውና እስኪ አንዳንድ አብረን እናወራበታለን ማለት ነው እኔ ከዚህች አይነት ሴት ጋር እንዴት መኖር እንደቻለ ራሱ እኔ አላህ ይስጥር ወንድምሽ ምን ብለሽ ነው አንቺ እኔ ምን እለዋለሁ ሰይድ እኔ ሰይድ ማናገር ፈልጋለሁ አለኝ ከዛም ቢሮ ነው ያለው ሄድና ቢሮ አናግረው አልኩት ቢሮ መጣና አገረ አንተ ደግሞ ድሬዳዋ ጎንደር ምናምን በሄድክ ሰዓት ቤተሰብ መጥቶ ነው ለስጮ ነበር አንቺ ሰይድን ችንትቶ እዚህ ምዛም ይያለ እዚህ ይሄዳል እነሱን እየፈለገ አንቺ እዚህ ምሳሌው ነገር እነሱ ደግሞ ሄነን አዩና በስምሽ እኮ ምንም ነገር የለም ለሌላኛው ሚስቱ አዲስ አበባ አዳማ ሌላ ቦታ ቤት ገዝቷል አንቺ ግን በስምሽ ምንም ነገር የለም ለምንድን ነው ዝም የምትይው አለ ለሷ አይት ነው አዲስ አበባ መሽ ገዛውላት ሪል ስቴቱን ከሆነ በራሷ ብር ነው ገዛችው እኔ አሁን ሰይድ እኔ ከሷ ጋር አዳማ እሺ በሷ ገዝቻለሁ እኮ በሷ ተገዝቷል እኔ አሁን ሰይድ አንደኛ ከቤት ክራይ ጋር መዳረቅ አልፈልግም አንቺ የቤት ክራይ ኖሮ ሰልችቶኛል ብር የለኝም እያልክ ነው ብር የለክም እሺ ችግር የለውም አይኖርክ በስሜ ምንም ነገር የለም እኔ አሁን የምፈልገው ማለት ሰይድ በስሜ የሆነ ነገር እንዲኖር ነው ፈልገው ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩስ ስለዚህ ሱመያ ምንድነው ያለችክ አትፈልገኝ ብትፈልገኝም አታገኘኝም ካሁን ባላ ለዘላለም እኔ እናንተ አብረን አንመለስም እንዳትከተለኝ ብላለች ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል የማን የሱመያ እዚህ ያለውን ቤት በስሜ ማዞር የሱመያ አንተ የሆነ ነገር ብትሆን ራሱ እኔ ያቺ ሚስቱ ጥላው ጠፍታለች እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለኝ ያሳይቼ እኮ ማጋት ከዛችኛው ጋር ተፋቷል እኔ ብቻዬን ነኝ ምንም የለኝም ብዬ ይሄ ቪዲዮ አሳያለሁ የሱመያ ቪዲዮ አለ አይደለ እሱን ማስረጃ አሳይቼ ያው ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል ወርሼ ምኑን ንብረቱን እንዳለ ወርሼ አንቺ ልትገኛ አስበሻል እኔ ይላል ራስሽ ነሽ ሁሌም እየመጣ ነው ብር የለኝም እያልክ
ብር የለክም እሺ ችግር የለውም አይኖርክ በስሜ ምንም ነገር የለም እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው ፈልገው እንግዲህ አዩ ማለት ነው እዚህ ጋር ምንድነው ያወራችው በስሜ የሆነ ነገር ፈልጋለሁ አንተ ጎንደር ባህር ዳር ስትል እንግዲህ በዛ ሰዓት ጎንደር ባህር ዳር እኔ ጋር የመጣ ጊዜ ነው መሰለኝ ቤተሰቦቿ ይሄ ማንኛውም ቤተሰብ እንደሚያደርገው ነው ይሄ ልጅ ሊፈታሽ ይችላል ያ መጀመሪያ ሚስቱን እየፈለገ ስለሆነ ስለዚህ በስምሽ የሆነ ነገር ያደርግልሽ አሏት ማለት ነው አሁን እሷ ያንን መልእክት ነው እዛ የመጣችው ለሰይድ እየነገረች ያለችው ከዚህ ነገር ግን እኔ ምን እንደገረመኝ ታውቃላችሁ አሁን አንተ የሆነ ነገር ብትሆን አለች ቪዲዮ አለኝ ማስረጃ አለኝ እሷ ጥለው ሄዳለች እና አንተ እሱ መሽቶ አይደለችም ብዬ ንብረቱን ለራሴ ያደርጋለሁ ያኔ ለካን ጎንደር ሊርስ ሲል አንተ መታወቂያ ነው መታወቂያ ሆነክ ደግሞ አማራ ክልል እንዴት ትሄዳለክ ለምን እንዳለች አሁን ነው የገባኝ አንቺ ለራስሽ የደገሽለት ነገር አለ እንዴ ብዬ እንዳስብ ያረክሽ ማለት ነው ምክንያቱም ገና ለገና አሁን ከተጋባችሁ አመት ራስ ሞላችሁ እንዴ አመት ራስ እንኳን ሞላችሁ ገና ናችሁ እንግዲህ አመት ሳይሞላችሁ አንተ የሆነ ነገር ብትሆን ማለት ነው እንዲሆን ትፈልጊያለሽ ማለት ነው እንግዲህ አስቢው አንቺ እኮ ከመግደል ወደ ኋላ ራሱ በቃ አሁን እኮ ቢገባው እሱ ገለሽዋል እኮ አንተ የሆነ ነገር ብትሆን ተከርኔም አላህ ከዛ ጋር ካንቺ ጋር እንዳያደራርሰኝ ገና መጥቼ ንብረት ምናምን ልካፈል ማለት ነው ካንቺ ጋር ይባሌ ነው የኔ ነው ብዬ እኔ እንደዚህ አይነት ነገር አላህም እንደዚህ አይነት ነገር ውስጥ አይክተተኝ ማለት ነው ያኔ አስተሳሰብሽ ጭቃ የሆነ አስተሳሰብ ነው ያለሽ እንዴ ቀስ ብለሽ ወይ እንዲያዞርልሽ አታረግም እንዴ ልጁ ቆይ ወንድምሽ ነው ወይስ ምንድነው እንዳውልተ እዛ ቁጭ ብሎ ሰምቶ ለቤተሰብ ተላላኪ ነው ሰምቶ እንዲሄድ ነው እንዴ ዝም አደረጋችሁት ያንቺ ጓደኛ ነው እሱ ጓደኛ ነው ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም ስለዚህ ሱመያ ምንድነው ያለችክ አትፈልገኝ ብትፈልገኝም አታገኘኝም ካሁን ባላ ለዘላለም እኔ እናንተ አብረን አንመለስም እንዳትከተለኝ ብላለች ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል የማንን የሱመያ እንጂ ምን ሆነሽ ነው እንዴት ነው ዞሮ የሱመያ ቤት በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ ፈልጋለሁ መኖሪያ ቤት አንቺም በተራሽ ይገዛልሻል ሲደርስ ለምን ብር የለማ ከየት አንተ ተገዛልኛለህ ስለዚህ ያለውን ቤት በስሜ ማዞር የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ አልቤት ይገባል ገባሽ ከሱመያ ጋር ስንት አመት ለፍተን ባጠራቀምነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት ስለዚህ የሱመያ ነው አይነካም እሱ በጭራሽ እንዳታስቢ እሷን በሞት እንኳን እሷን የልጆቼ እናት ነች ለልጆቼ ነው የሚሆነው የሷ ነው እሱ አይደለም ኖሬ በሞት እንኳን እሷ አይነካም ገባሽ አይቀየርም እሷ ቤትሽም ግቢና ካርታ ምናምኑም ባንቺ ስም ይዞርና ይለቅ ገባሽ ድንገት በዚህ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ታሳጨ ነው ማለት ነው አንቺ ላንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን በኔ ስም ካለ እኔ የሆነ ነገር ቢሆን አዩ እኔ መፍትሄ ነው መካፈል ልትል ይችላልች ያ ያንቺ የለፋሽበት ነው የደከምሽበት ነው ከኔ ጋር ስንት አመት ኖርሽ የደከምሽበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር ገባሽ ካርታና ፕላኑን ባንቺ ካርታው ባንቺ ስም ይሁን የሚስተካከለው ነገር ማለት ነው ታመት ብቻሽ በእውነት አይሆንም ሰይድ እንዳልኩ በቃ ለሱመያ እንገዛላታለን ማንተ 2 ሳምንትም ላንኖር ትችላለህ አይሆንም እንዴ አዩ ከ2 ሳምንት በታች ያሰብሽ ነገር አለ እንዴ እንኳን ለሱመያ ቪዲዮ እንትዮ እና መልሷን ሰማና ዛሬ ምናምን እሺ እመጣለሁ ታረቃለሁ የሆነ ደግሞ ወይ እንደዚህ አርግና እኔ እመጣለሁ ምትል ከሆነ መልሷን ዛሬ ጠብቄ ዛሬ ምንም ካልመለሰችልኝ ነገ ሄደን ነው ያለው የምርላ ሰይድ ታዲያ እናደርጋለን በጣም ነው የምሰግነው የምርሰይ ችግር የለውም መሰግነው ሰይድ በጣም ነው አሁን አንቺ የሱመያ ለመውሰድ ግን ምን አነሳሳሽ ምን የሱመያ ለመውሰድ ሳይሆን እንደ ሐሳብ ነው በቃ እንደ ሐሳብ ነው አላለችም እንደ የሱመያ ለመውሰድ ሳይሆን እንደ ሐሳብ ነው እሺ እንቀይራለን ካለ በኋላ ማለት ነው እንዴ እዚህ ጋር ማለት ነው እዚህ ጋር እንደው ማላስገባውትም እንጂ
ሌላ ወንድ አግብታ ሌላ ወንድ ነው የሚኖርበት። ሌላ ወንድ ከሚኖርበት እኔ ልኖርበት ነው ማለት ነው። እሺ ሰይድ አሁን እኔ ሰይድ ጋር ተጣልተን ቤቱን ባንቺ ስም አዞረው። አንቺ ነገር ከሰይድ ጋር ብትጣይ ሌላ ወንድ አታገቢም፣ ቆመሽ ነው የምትቀሪው። ዙሮ ገባሽበት ማለት አይደለ? ያ ቤት አሁን ያ ለኔ የተባለው ቤት አንቺ አሁን ምንም ያንቺ ሀቅ የሚባል ነገር የለበትም። ምክንያቱም የለፋሽበት ነገር የለም፣ ምንም ያረግሽበት ነገር የለም። ያ አንቺን የሚመለከት ነገር አይደለም ማለት ነው። ምናልባት ከሰይድ ጋር ተጋብተሽ ወልደሽ ምንኪ ልጆችሽ ያው ዙሮ እሱ ስለሆነ እሱም ደግሞ ያንቺ ሀቅ ሆኖ ሳይሆን ዙሮ ያባታቸው ሀቅ ነው በሚለው ማለት ነው እንጂ ላንቺ አይገባሽም ሲፈጠር። ሁለተኛ ነገር ደግሞ ልጁ ልደፊው አስበሽ ነው። 2 ሳምንት ራሱ አቆይም እኮ አልሽ። ልደፊው ነው ገና ለገና በስሙ አዙረሽ ማለት ነው። በስሙ አንተ 2 ሳምንት ላትቆይም ትችላለህ። በስም ያዙርልኝ። ምን አይነት ጭቃ ምን አይነት ንግግር ነው የምትናገሪ? ቆይ አንቺ አያንቱ እንዴ ማለት ዝም ብለሽ ከሆድሽ እንደመጣልሽ ነው እንደምታወሪው። አንዳንዴ እኮ በቃ ሰው ይከፋል የሚባል ነገር እንኳን አለ። በዛ ላይ ደግሞ ካሜራ ምናምን ደቅናችሁ ጠገባችሁ ያለው ልጅ ደግሞ ልክ አታወራ እንደተባለ ነገር እንዳውልት ቁጭ ብሎ አዳማጭ ነው ወይስ ምንድን ነው እንዴ? እኔ እኮ በጣም ነው ግራ የገባኝ። እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምን አለ ካልመጣሽ አልመጣም እንዴ? አስበሃል? እኔ ለመሬት ብዬ ስመጣ ምን እንደምታረገኝ አሁን ገና ይችልሽ ማለት ነው። እኔ ምን ሆናለሁ ምናምን ሲላት አንተ የሆነ ነገር ብትሆን እንዴ ምን ሆነ ምናልባት 2 ሳምንት ምን ላትቀመጥ ትችላለህ ብላ ለአንተ እንደዚህ ያለች ሴትዮ ነገ እኔ አሁን ውይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው 10 ዓመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላሽ ብዬ ብድግ ብዬ ስመጣ የሆነ ነገር ብታረገኝስ እንዴ ቤቱ ጥንቅር ብሎ ይቅር አትጠብቀኝ። ነገ እኔ ምን አቀላለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል። ምን አቀንዴ ነይ እኔ እዛ አዩ ያለችበት ተዋዩላል አያንቱ ያለችበት እቺ በረኪና ነው ምላከዝ ዋላ እቺ በረኪና ያለችበት ቤት ድረስ ያለችበት አገር አልመጣም ሲፈጠር መጀመሪያ ደረጃ ማለት ነው። እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል እያልኩ ስመጣ የሆነ ነገር ልደፋኝ አላንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱ ሳደፋክ በፊት ፈርምላት፣ ካርታ ብላኑንም ስጣት፣ ሁሉንም ስጣት። ካንተ ህይወት አይበልጥ። እኔ ሰርቻ አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩኝ፣ ለሚከታተሉ፣ ለሚወዱኝ አላህ ከኔ በላይ ይወደዳችሁ። ላይክ ሰብስክራይብ ካረጉልኝ እሰራለሁ። ደግሞም ቤት አለኝ ሪስቴቱ ዲኤምሲ አለኝ። ሲያልቅ ገባበታለሁ እስከሚያልቅ ነው እንጂ ማለት ነው። ከዛ ውጭ ደግሞ ኢንሻአላህ አላህ ከፈቀደ ቤት ገዛለሁ። እንዴ ገና ንብረት እኮ ይጠፋል ይመጣል። ገና ለገና ለፍቻ ያገኘው ገንዘብ ነው ብዬ ልጆችን ተንከራፍ ገና ለገና ከሰይድ ጋር ለፍቻ ያገኘው ገንዘብ ነው እሷ መውሰድ የለባትም ሐቋ አይደለም ብዬ ተንከርፍፌ ስመጣ አንከርፍፋል ትልከኝ። እቺ እኔንም ከመግደል ወደ ኋላ አትልም። እኔ እመጣለሁ እኔ ስመጣ እሷ አናቴን ትልና እኔ ከሌለው ማን ይሆናል እሷ። ከዛ እስቲ አንተንም እኔንም በጅምላ ጨፍጫፍና እኔንም አንተንም ትጨፈጭፈላለች። እንዴ ልጅቷ የሆነ ነገር ብታረገን ላይታወቅ ይችላል። ምን ስንት ነገሮች ናቸው እየተገደሉ ከዓመታት በኋላ የሚታወቀው። ምናልባት ወይ ካረጀሽ በኋላ ይሆናል ነገሩ ታቆም ትታሰረው። እንዴ ምን ነው እናቴ ደሜ ደመከል ቢሆን እዛው በጸበላችሁ። እኔ መሬትም አልፈልግም። እኔ ሰይድ ካንተ ጋር ያፈራሁት ነገር ደግሞ መሬቱን ቤቱን አንተ ነው የገዛላት ይጅርዛ። እኔ እንዳንቺ እኔ ሰይድን አንድ ነገር እኔ የፀጉር ቤት እንኳን ሰይድን ብር አስወጥቼው አላውቅም። እውነቴን ነው። ግን ይበለው አንዳንዴ አሪፍ እኮ ነው። ሰውም ይቀጣል። አሪፍ ነው። እንደውም እንኳን ማዩን ያገባት ማለት ነው። ምክንያቱም አሁን እኔ እንደዚህ ጭምልቅ የምትልበት የኔ ግፍ የኔ ጦር ነው። ደግ ያረገች። ግን ለማንኛውም ይሄን ቪዲዮ ካየሻ ቪዲዮ ደርሶኛል። በጣም ሶሪ አልመጣም።
አይደለም አንድ ቤት ማለት ነው። ሌላም ቤት በስም የገዛው ካለ አዙርላትን ያልፈልግም አባቴ ምን ያደርግልኛል እንዴ? ዋናው እኔ ራሴን ነው ፈልገው እና እኔ ማለት ነው እኔ ካለው እኔ ጤና ከሰጠኝ ጤና ካለኝ አላህ እድሜ ከሰጠኝ እሰራለሁ፣ ለወደፊቱ እሰራለሁ ኢንሻአላህ። አርጅቼ ለምን በምርኩዝ አልሄድም? እሰራለሁኝ እንዴ ልጆቼን በሰላም ላሳድግበት። ስንት የሚጠብቃቸው ልጆች አሉ። እኔ ገና ለገና እቺ በረኪና ማሰቢያዋ የላላ ሴትዮ ሂጄ ከሷ ጋር ለመሬት ብዬ እዛን ከፍ ስለ እኔ እኮ ቪዲዮ ሳየው ማለት ነው እንዴ እምትመጭ ከሆነ እስከ ነገ ምናምን ጠብቅሻለሁ፣ መልሱን አሳውቂኝ። ይሄ መልእክት ለሱመያ ነው። ቤቱን አዞርልሻለሁ። እንዴ ነው ሱመያ እንዴት ነው እንደምመጣው አስበዋል? እኔ ለማንኛውም ስላሰብክልኝ አመሰግናለሁ። አዩን ተጠንቅቅ እናቴ። አናት ግን እቺ ቀድማ ነው የምደፋ፣ ቀድማ ገንዘቡን ራሱ ማለት ነው ቤቱን ካላዞርክላት ማለት ነው። አሁን ገና ለገና ይሄኔ የሆነ ያጣራችው ነገር ቢኖር ነው እኔ የሆነ መረጃ ላይ ምናምን ብላ ነው አታስቢ። አላህ የልጆቼን አባት ምንም አያድርግ። እኔ ዱዓ እያደረኩልን አላህ ይጠብቅ። ከዛ ውጭ ግን እኔ ካንቺ ጋር አይደለም ይቅርና እሱ በህይወት ሳይኖር እሱ በህይወት ኑሮ እንኳን አልመጣም ሀቢብቲ። እዛው በጸበልሽ እንዴ እዛው አንቺ እኔ ሳይድን እንትን እያልኩኝ አይደለም ይሄን አምጣ ይሄን ሳሰጠኝ ለምን እኔ አንቺን አግብቶ 2 ልጆች ይዤ የመን እያለሁ ማለት ነው 2 ልጆች በስሜ ምን አለና አላልኩትም። በስሜ ምን አለ በስሜ ይሄን ሳታስገባልኝ አላልኩትም። እሺ እኔ በራሴ በእሱ እዛ ሆኖ ራሱ እሱ በራሱ ፍቃድ ካስገባቸው ገንዘብ ውጪ እኔ እስካሁን ድረስ አንድ የጠየኩት ነገር የለም። 5 ባፌ ሰይድ ይሄንን ገንዘብ ፈልጋለሁ አልহামዱሊላህ እኔ አልቸገረኝም። ግን እስካሁን ድረስ የጠየኩት ገንዘብም የለም። አልጠይቀውም ኢንሻአላህ ማለት ነው። መጠየቅም አልፈልግም እንዴ ራሱ እሱ ለኔ ገንዘብ ቢሰጠኝ ልጆቹ ናቸው እንትን የሚሉበት። እኔ እንዳንቺ እንትን አይደለም። እሺ ከሰይድ ጋር ዛሬ ሰይድ አግብቷል፣ ዛሬ ሰይድ ፈቷል እያልኩ እሱን እየተከታተልኩ ስፈታ ሳገባ ምን እኔ ሴት ነኝ ራሴን አስከብሬ መኖር የምችል ማለት ነው። ግዴታ ገንዘብ አንድ ሰው ገንዘብ ለማግኘት ወይ ደግሞ ሀብታም ለመሆን ወንድ አያስፈልገውም። ሴቷ ራሷ በጣም ሰርታ ሀብታም መሆን የምትችል ናት እንዴ። ሴት ከወንድ በምንም ልታንሳት ትችላል። እሷም ሰርታ ታገኛለች። እሷም ሰርታ ከሱ በላይ አረብ ሀገር የሄዱ እህቶቻችን ወንዶች ናቸው ቁጭ ብለው የሷን ብር የሚበሉት እንጂ ሴቷን አሰርታ የምትመጣው ምንድነው? ሴቷን አሰርታ የምትገባው ወንዱ ነው ቁጭ ብሎ የሚበላው። ስለዚህ ይሄ ነገር ግን ፌር አይደለም። ሴቷ ቁጭ እየሰራች ወንዱ ቁጭ ብሎ የሚበላው እንደ ሴት ማለት ነው። ግን እንደ አባባሉ ነው እንጂ ይሄ ነገር ጥሩ አይደለም። ለማንኛውም ግን ማለት ነው አዩዬ እኔ እንዳንቺ የሳይድን ገንዘብ ፈልጌ አይደለም ያገባሁት። እኔ እንዳንቺ በበረኪና ታልዬ አይደለም። እኔ እንዳንቺ በራቆት ቪዲዮ አስፈራርቻ አይደለም 2 ልጆች የወለድኩት። እሺ በሞላ ወንድ እኔ እሱን ማስፈራራው ካልመጣ ካልሄድክ ምናምን የሚለው እኔ የልጆች አባት ስለሆነ ነው እንጂ ባል ቢሄድ ባል ይመጣል፣ እልፍ ሲሉ እልፍ ይገኛል ይባላል። ግን ባል ቢሄድ ባል እንደሚመጣው አባት ቢሄድ አባት አይመጣም ብዬ ነው እሺ አቤት እንጂ እኔ እንዳንቺ ለምኜ ሳይሆን ተለምኜ የምገባ ልጅ ነኝ። እኔ እንዳንቺ ወንድ ነው የምታመጣበት ምናምን የምትይው ማለት ነው። ስለዚህ ሁሉንም በራስሽ ልክ አትለኪ። መጀመሪያ ለራስሽ ክብር ይኖርሽ። አንቺ ምንም አይነት አስተሳሰብ ነው እንጂ የሚጎልሽ ሌላው ሁሉ ሙሉ ነሽ ማለት ነው። ግን አስተሳሰብሽን አስተካክዩ። ጨጓራሽን በበረኪና እንዳሳጣብሽው አይምሮሽን በሆነ ነገር አሳጥዩ፣ አድሹ። ያኔ ለሰው ጥሩ አመለካከት ይኖርሽ። መጀመሪያ ጥሩ ነገር ማሰብ ጀምሪ። ከጥሩ ሰው ጋር መሄድ ጀምሪ። ይሄ እነዚህ ኮልኮሌ ጓደኞችሽን ታያቸውና ደህና ዲን ያለው ሰው ጋር ሂጂ። በቃ ዲንንም የሚያስተምርሽ በቃ እውቀት ለማግኘት ራሱ እኮ እንትን እኮ ነው መሄድ እኮ ነው። በቃ የሆነ ያላን ስትፈሩ በራሱ የሆነ ሰው ማክበር ራሳችሁ መውደድ ይመጣል። ሲፈጠር ማለት ነው ያንቺ ነፍስ ራሱ ያላህ ናት ማለት እሱ ነው። እሱ እስከፈጠረሽ ድረስ እሱ ነው በምንም አይነት ምክንያት ሊያጠፋሽ እሱ ነው በቃ የሚወስድሽ ማለት ነው ወደ ራሱ። በቃ ሻዩ እቺ አዶንያ ላይ የሰጠውሽ ነፍስሽ አማናሽን በቅቶሻል ነይ ብሎ ይወስድሻል ማለት ነው። አንቺ እኮ ያንን አማና ራሱ አልወጣም ብለሽ ስንቴ
ለራስ ለመሞት ያኔ አልሞት በተጋዳይ ሆንሽ እኮ ለራስሽ ራሱ እምነትሽን አላህ የሰጠሽን እምነት ራሱ እያፈረሽ ነው። ለራስሽ መጀመሪያ ክብር ይኖርሽ፣ ለራስሽ ኢማን ይኖርሽ፣ ቀልብ ግዢ። እኔ እናንተ ትዳራችሁ ኑሩ፣ እኔ ተውኝ። መጀመሪያ ነው እኔ ተውኝ። አንድ ቤት አይደለም 10 በስሙ አርግላት፣ እኔ ተውኝ በቃኝ። እንደዚህ እኔ ምናልባት ለወደፊቱ ከቸገረኝ ልጆች ናቸው ወደሰን በግድ ትረዳለህ። ግን አሁን ለጊዜው እኔ ምንም አልፈልግም። እኔንም ለቀቅ አድርጊኝ። ጭራሽ ከቤተሰቦችሽ ጋር ሆነሽ ስለኔም ታወሪያለሽ። እንዴ ሸማ ይዝሽም እንዴ አንቺ እንዴ ተውኝ በቃ። እኔ አንቺም ተይኝ ባሽም ተውኝ በቃ። ባጭሩ እስከ ጓደኞችሽ እስከ ምርኪ ምንኪ ጓደኞችሽ እኔ ዝም ስል እንኳን የማይገባቸው እየወጡ ዩቲዩብ ላይ ይለፈልፋሉ። እኔ ጸጥ ስል እንኳን መስላ ለመመለስ ዝም ስል ደህና ንግግር እንኳን አይናገሩም። በቃ ማለት የሆነ የሚሳደባቸው ወይ ደግሞ እኔን ልካስዘው ነው ወጥቼ እንደዚህ ነው በየሰሰድባቸው ምናምን ነገር በዛ እንትን ለማለት ፈልገው አላውቅም። እኔ ዝም ስል እንኳን አይገባቸውም። እና ለማንኛውም እንደ ፍጠር ጥራችሁ ደስ እንዳላችሁ እኔ አይቼ ንቄ መተው አልፌ መተው የምችል ልጅ ነኝ ማለት ነው። ለማንኛውም ግን ወሬ ያበዛውባችሁ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።